መጽሐፍ በጣም የሚገርማችሁ መጽሐፈ ዜና ምስጢር የሚል መጽሐፍ አለ። ወደ 813 ገጾች የያዘ መጽሐፍ ነው። ደብረ ሊባኖስ እንደነበር አውቃለሁ በፊት። በጣም ትልቅ መጽሐፍ ነው። ይሄ መጽሐፍ ምናልባት እንደው በብቃት ደረጃ ሊነበብ ይችላል እንጂ እኔና እናንተ ብናነበው እጅግ ከባድ ነው። በተለይ አቫታር የሚለውን ፊልም ብዙዎች አይታችሁታል። በቦክስ ኦፊስ ላይ ወደ 2.7 ቢሊዮን ዶላር ነው ገቢ ያስገኘው። አቫታር ፓንዶራ ላይ ስለተለያዩ ጅራት ስላላቸው ፍጡራን በጣም የሚተነትን ፊልም ነው። በጣም ተወዳጅና እስካሁን በገቢ ደረጃ 2.7 ቢሊዮን ዶላር ነው። እኛ ስላንቀላፋን እንጂ እንደነዚህ ያሉ ታሪኮች በጣም በብዛት አሉ። እና ያን መጽሐፍ ሙሉን አንብቤዋለሁ። 813 ነው፣ ግን ሊበልጥ ይችላል ብዬ አስባለሁ። ትንሽ እኛ ከምናውቀው ዓለም በበለጠ መልኩ ያሉትን ነገሮች ነው በስፋት የሚዘረዝረው። ለምሳሌ በዕንቁ የታነጸች ፀሐይ የሌለባት ፕላኔትን ይጠቅሳል። የት ነው ያለችው? ልናውቅ አንችልም። እንግዲህ ሙሉ በሙሉ መጽሐፉ ግዕዝ ነው። አንድሮሜዳ ላይ ግዕዙንም አማርኛውንም ተርጉሜ ያስቀምጫለሁ። ምክንያቱም ትንሽ ለሊቃውንቱ ግዕዝ ስለሚያስፈልግ ለሌላው ደግሞ አማርኛ መስማት ስላለበት ብዬ ነው። እና ምን ይላል? ግዕዙን እዛው አንድሮሜዳ ላይ ታነቡታላችሁ፣ ብራናው ስላለ። እነዚህ ዓለም ሲሄድ አንዱ በቃ አሁን ለምሳሌ ብሔረ ብፁዓን የሚባል ዓለም አለ። 1000 ዓመት የሚኖርበት ዓለም ነው። ብሔረ ሕያዋን የሚባል አለ። እነ ኤልያስ እነ ዕዝራ እነ ሄኖክ የተሰወሩበት ያለ ነው። በርካታ ዓለም አለ። ከዛ ውስጥ ነው ይሄ አንዱን የሚጠቅሰውና እነዚህ ፍጡራን ይላል ቤታቸው እንደ ድንኳን ሞላ ላይ ሆነ ነው ይላል። ለዓይን ልዩ ድንቅ ውብ እና በእጅጉ ያማረ ነው ይላል። ግዕዙን ትቸዋለሁ። ጣሪያው ደግሞ ካሌምኒው በሚባል ዕንቁ የታነጸ ነው ይላል። ዕንቁ ደግሞ የህንደኬ ቅርብ የብርንዛ ሀገር እንደሆነች እንደ ሴሩን ድንጋይ ነጭ ነው ይላል። አንዳንዴ ህብሩ የሚለዋወጥ ደንጊያ ነው ይላል። እና ግንቡ ራሱ የዓለም ይላል ከባንዜራ ዕንቁ የታነጸ ነው ይላል። እና በጣም ደግሞ ደስ እንደሚያሰኝ ናብሊስ ደንጊያ ነው ይላል። በጣም ውብ ከተማ እንደሆነ ይጽፋል። መልኩ ደግሞ እንደ ውሃ የጠራና ብርሃኑም እንደ ፍም ቀይ ነው ካለ በኋላ ስለዛች ዓለም ሲጽፍ መጽሐፈ ዜና ምስጢር በሀገራቸው ፀሐይ የለም ይላል። ፀሐይ የለም ማለት ምን ማለት ነው? እንግዲህ ከኛ ሶላር ሲስተም ውጪ ማለት ነው። የኛ ሶላር ሲስተም ሁላችሁ የምታውቁት ነው፣ ስንት ፕላኔት እንዳለ ያለውን ሶላር ሲስተም። ይሄ ግን በሀገራቸው ፀሐይ የለም ካለ በኋላ አይኖቻቸው ብርሃኖቻቸው ለእነርሱ የሚያበሩ ጸዳሎቻቸው ናቸው ይላል። እንግዲህ ራሳቸው ሰውነታቸው ብርሃናማ አካላት እንደሆኑ ነው የሚጽፈውና ቁመታቸው በጣም ረዣዥሞች በመልአክ መለኪያ 12 ናቸው ይላል። አሁን ብሔረ ብፁዓን ብሔረ ሕያዋን የሚለውን አልገባሁበትም። እሱን ሌላ ቀን በዝርዝር 1000 ዓመት እንዴት እንደሚኖሩ 3 ልጆችን እንዴት እንደሚወልዱ ቤት በኩል እንደተሰወሩ እነ ዞሲማስ እንዴት እንዳዩቸው እነ ማቴዎስ እንዴት እንዳዩቸው በዝርዝር ሌላ ጊዜ